ጊዜ ማይረሳው ልቤ ለኔ ያረገውን ውዴ ብዘምረው ውለታው ብዙ ነው። ብዘምረው ተናጋሪው ማን ነው የሚለውን ነገር እያየን ያለው ተናጋሪው ማን ነው በሚል ስር ላይ የእግዚአብሔር ንግግር አለ፣ የሰዎች ንግግር አለ፣ የሰይጣን ንግግር አለ። የመጨረሻው ባለፈው ያላየነው ምንድነው? ግዑዛን ነገሮችና እንስሳት የተናገሩት መዝሙረ ዳዊት ምዕራፍ 19 ከቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። መዝሙረ ዳዊት ምዕራፍ 19 ከቁጥር 1 ላይ ምን ይላል? ሰማያት የእግዚአብሔርን ክብር ይናገራሉ። ምኖች? ሰማያት ድምፅ አላቸው? ድምፅ ማውጣት ይችላሉ? አይችሉም። ግዑዛን ናቸው። ግን በዝምታ ውስጥ መልእክታቸውን ያስተላልፋሉ። በምልክት መልእክታቸውን ያስተላልፋሉ። ሰማያት የእግዚአብሔርን ክብር ይናገራሉ። ለምን? የፈጠራቸው እግዚአብሔር ስለሆነ የፈጣሪያቸውን ክብር ያወራሉ። ሰማያት ሲናገሩ የሚሰማው እግዚአብሔር ብቻ ነው። እኛ መስማት አንችልም። ሜይቢ ምልክቶችን ልናይ እንችላለን። የተፈጥሮ ምልክቶችን ልናይ እንችላለን። ነገር ግን ሰማያት የሚናገሩትን ድምፅ የሚሰማው እግዚአብሔር ብቻ። ለምን? ፈጣሪያቸው እሱ ስለሆነ። እግዚአብሔር ከሰው አንደበት የሚወጣውን ድምፅ ብቻ ሳይሆን ከግዑዛንም የሚወጣውን ድምፅ የመስማት አቅም አለው። ሌላው እንስሳ የተናገረበት አለ። ዘኍልቍ ምዕራፍ 22 ከቁጥር 27 እስከ 32 አነብዋለሁ ይህንን ሐሳብ። ኦሪት ዘኍልቍ ምዕራፍ 22 ከቁጥር 27 እስከ 32 አህያይቱም ይላል የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትሩ ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ ይላል። በለዓምንም 3 ጊዜ የመታኸኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው። አያፍርም እኮ ደግሞ መደንገጥ ነበረበት። አህያ ስናገር ለመጀመሪያ ጊዜ ነው እንግዲህ የበለዓም አህያ የተናገረችው። ከዛ በፊት አህያ ስናገር ተሰምቶም አይታወቅም። ፈረስም ሆነ ላምም ሆነ ሌላም እንስሳ ስናገር ተሰምቶ አይታወቅም። በለዓም በክፉ መንፈስ ምን ያህል ልቡ እንደደነደነ፣ ምን ያህል እግዚአብሔር እንደማይፈራ አያችሁ። ሰው በክፋት በአጋንንት አይምሮ ከተያዘ የእግዚአብሔርን እውነት መረዳት አይችልም። አሁን እዚህ ቦታ ላይ እንስሳ ናት አህያ። ተናገረች። ምን አድርጌብህ ነው 3 ጊዜ የደበደብከኝ የመታኝ ብላ ስትናገር ደንግጦ መውደቅ ነበረበት። ነገር ግን መላለሱ ስላላገጥሽብኝ ነው፣ በእጄስ ሰይፍ ቢኖር ኖሮ በገደልሁሽ ነበር አለ። አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግህ ዘንድ ልማዴ ነበረን? አለችው። ማናት ያለችው? አህያይቱ። እርሱም እንዲህ አላደረግሽብኝም አላት። ቁጥር 31 ላይ እግዚአብሔርም የበለዓምን አይኖች ከፈተ ይላል። አሁን እዚህ ጋር ነው ነጥቡ ያለው። ሰውየው አይነ ስውር ስለሆነ መንፈሳዊ አይነ ስውር ማለት ነው። ፊዚካል አይኑ ነበረ። በዚህ ነው እያየ አህያይቱን እየነዳ የነበረው። ነገር ግን እግዚአብሔር የበለዓምን አይኖች ከፈተ ስል አሁን የውስጥ አይኖቹ ተከፈቱ። የትኛው አይን? ቀጥለን እኔ የእግዚአብሔርንም መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ። አያችሁ፣ አሁን የበራለት አሁን የተከፈተለት አይን የእግዚአብሔርን መልአክ ማየት የሚችልበት አይን ነው። ከሱ በፊት አህያ ቀድማ ስላየችው ነው የወደቀችው። የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩን ወደቀ። የእግዚአብሔርን መልአክ አህያህን 3 ጊዜ ለምን መታህ? መንገድ በፊቴ ጠማማ ነውና እቋቋም ዘንድ ወጥቻለሁ አለው። እንግዲህ በዚህ ቦታ ላይ በለዓም የክዳን ህዝብ የእስራኤልን ህዝብ እየተጓዘ ያለው ከግብፅ ምድር ወጥቶ እግዚአብሔር ወዳለው ስፍራ ወደ ከናን ምድር እየተጓዘ የነበረውን ይህንን ጄኔሬሽን ከባላቅ ገንዘብ ተቀብሎ ለእርግማን ነው ወጣው። በመንገድ ላይ የእግዚአብሔር መልአክ መንገድ በፊቴ ጠማማ ነውና ልቋቋምን ወጣውታል።
ይህንን መጀመሪያ ያየችው አህያ ናት። የተባረከች አህያ የተባረከች የተቀባች አህያ ናት። በዚህ ዘመን ካሉ ከአንዳንዱ ነቢያት ትበልጣለች የበላም አህያ። ትክክለኛ ያየችውን ነገር ነው የምትናገረው። አሁን እኮ የመሰላቸውን ነገር ነው የሚያወሩት እኮ ደስ ያላቸውን ነገር፣ የማይፈጸም ትንቢት። ይፈወሳል ተብሎ ሰው ይሞታል አለኝ እግዚአብሔር ይላሉ ሳይላቸው፣ አየሁ ላሉ ሳያዩ አይፈጸምም። ችግር ነው የሚፈጠረው። እንደ በለዓም እግዚአብሔር መስመር ያስይዝልን ወገኖች። አይኖቻቸው በትክክል ተከፍቶ መስመር ካልያዙ ችግር ነው የሚፈጥሩት። መስመር መያዝ አለባቸው። አይኖቻቸው በትክክል ተከፍቶ ክርስቶስን እያዩ ትክክለኛ ወንጌል ማገልገል አለባቸው። ካልሆነ ደግሞ ከመንገድ ላይ ገለል ማለት አለባቸው። ግዑዛን የተናገሩበት አለ፣ እንስሳ የተናገረበት አለ። የንግግር ምንጮችን መለየት አለብን የሚለውን ነገር እያየን ነው። የመጀመሪያውን ፖይንት ጨርሰናል፣ ማን ተናገረ የሚለውን ነገር። ሁለተኛው ለማን የተነገረ መልእክት ነው። መጽሐፍ ቅዱሳችንን በምናነብበት ጊዜ ሁለተኛው ማወቅ ያለብን አንድን ክፍል ስናጠና ያንን ፓሴጅ በምናጠናበት ጊዜ በምናስተምርበት ጊዜ ለማን የተነገረ መልእክት ነው፣ የመልእክቱ ተቀባዮች እነማን ናቸው የሚለውን ነገር መለየት ያስፈልጋል። ይህ በጣም ወሳኝ ነገር ነው። ለማን የተነገረ መልእክት ነው፣ የመልእክቱ ተቀባዮች እነማን ናቸው የሚለውን መለየት ካልቻልን የሚመጡ ችግሮችን ደግሞ ላሳያችሁ። የምትጽፉ ሰዎች ጻፉ። ከነዛ ችግሮች መካከል እግዚአብሔር ያልተናገረውን ነገር ተናገረ እያልን ያልተሰጠንን መንፈሳዊ መመሪያዎች እንከተላለን። እግዚአብሔር እንደዚህ ብሏል፣ በዚህ መጽሐፍ ውስጥ እንደዚህ ብሏል፣ ይህ የእግዚአብሔር ንግግር ነው፣ ለእኛ የተናገረ ነው እያልን ያልተሰጠንን መንፈሳዊ መመሪያዎችን እንከተላለን። ያልተሰጠንን ተስፋ የኔ ነው እግዚአብሔር ተናግሮኛል በማለት ላም አለኝ በሰማይ ወተቷንም አላይ አይነት የህልም ኑሮ እኖራለን። እግዚአብሔር ለአይሁዶች የሰጣቸውን ተስፋ ቀጥታ ወስደን የቤተ ክርስቲያን ተስፋ እናደርግም። ለአይሁዶች የተሰጠ ተስፋ አለ። እነሱን ብቻ በተመለከተ እግዚአብሔር ያልሰጠንን ተስፋ እግዚአብሔር የሰጠኝ ተስፋ ነው ብሎ ላም አለኝ በሰማይ ወተቷንም አላይ፣ ላም አለኝ ግን ወተቷን አላይ። እንዲህ አይነት ተስፋ ነው ብዙ ሰው ይዞ የተቀመጠው። እግዚአብሔር ብሎኛል፣ እግዚአብሔር እንዲህ ብሎኛል፣ እንዲህ ትሆኛለሽ ብሎኛል፣ እንዲህ ትሆናለህ ብሎኛል እያሉ ይጠብቃሉ። ብዙ ዓመት፣ ረጅም ዓመት ይጠብቁና መጨረሻ ላይ ጠብቆ በቃ እግዚአብሔር የተናገረውን አልተፈጸመም ብሎ ወይ ባክ ያደርጋሉ፣ ወይ ያኮርፋሉ፣ ወይ የሆነ ነገር ውስጥ ይገባሉ። ከእግዚአብሔር ጋር ይጣላሉ። እግዚአብሔር እንዲህ እኮ ብሎኛል፣ ተናግሮኛል እኮ፣ ያ ነቢይ እኮ የተናገረው ነገር ጠብ አይልም፣ መሬት ላይ እኮ አትወድቅም፣ እግዚአብሔር እንዴት እንደዚህ ብሎ አይፈጽምልኝ ብሎ ይጣላሉ። የእግዚአብሔርን ቃል በትክክል ከፋፍለን ካላወቅን ካልተረዳን እግዚአብሔር ያላለውን ተስፋ እግዚአብሔር አለ ብለን በከንቱ እየጠበቅን እድሜያችን ነው የሚያልቀው። ዛሬ በዚህ አጋጣሚ እግዚአብሔር ያልተናገራችሁን የነቢያት ምኞት፣ የሰዎችን ምኞት አቅፋችሁ እግዚአብሔር እንዲህ ብሎኛል እያላችሁ ለብዙ ዓመት የጠበቃችሁ ሰዎች ካላችሁ ፈትሹ። የተቀበላችሁ ተስፋ ያ ድምፅ ትክክለኛ እግዚአብሔር ድምፅ ነው ወይ? በክርስቶስ ኢየሱስ በተፈጸመው ስራ ውስጥ በዛ መነጽር ውስጥ ማየት አለብህ የተቀበልከውን መልእክት። መነጽሩ ያ ነው። የመጨረሻው አምስተኛው መነጽር ትዝ ይላችኋል። በክርስቶስ ኢየሱስ የተፈጸመው የመስቀሉ ስራ ነው የመጨረሻው ማጣሪያ። በዛ ውስጥ ነው የምናጣራው። እዛ ውስጥ ስታጣራው ልክ ከሆነ ልክ ነው፣ ልክ ካልሆነ ልክ አይደለም። ከላይ ያሉትን እነዛን አራቱን ነጥቦች አልፎ በአምስተኛው ነጥብ ላይ በክርስቶስ በተፈጸመው ስራ መነጽር ስታይ ትክክል ካልሆነ እዛ ጋር ነው የሚወድቁ። የመጨረሻ ማጣሪያ በክርስቶስ የተፈጸመ የመስቀሉ ስራ ነው። እነዚህ ነገሮች በደንብ መለየት አለብን። ለማን የተነገረ መልእክት ነው የሚለውን ነገር መለየት ካልቻልን በመንፈሳዊ ግራ መጋባት ውስጥ እንገባለን። ትክክለኛውን የእግዚአብሔርን ባህሪ አንረዳም። በየቀኑ ለእግዚአብሔር ስም እናወጣለታለን። ሰዎች የእግዚአብሔርን ባህሪ በትክክል ካልተረዱ ለእግዚአብሔር ስም ይሰይሙለታል። አሁን ለምሳሌ ሐናና ኢዮብ አሁን የራሳቸውን ስም ነው ለእግዚአብሔር የሰየሙለት። ሐና ምን አለች? እግዚአብሔር ይገላል አለች።
ኢዮብ ምን አለ? እግዚአብሔር ይነሳል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ኢዮብ ምን አለ? እግዚአብሔር ይሰጣል ደግሞም ይነሳል፣ ይገላል ያድናል አለች። ይገላል ያድናል። ሁለት ባህሪ፣ ይገላል ያድናል። ስለዚህ እግዚአብሔር ገዳይ ነው ብሎ የሚሰብኩ አሉ። እነዚህ ነገሮች ለይተን እንድናውቅ ያደርገናል። ለማን የተነገረ መልእክት ነው? እግዚአብሔር ይገላል ብለን የምናስብ ከሆነ እንግዲህ ኢየሱስ ክርስቶስ እግዚአብሔር ነው። ያላየነውን እግዚአብሔር በአካል ተገልጦ የተረከልን ኢየሱስ ነው። ኢየሱስ ከተረከልን ሌላ እግዚአብሔር የለም። እኔን ያየ አብን አይቷል አለ። አብን አሳየንና ይበቀናል ብሎ ፊልጶስ በጠየቀው ጊዜ ኢየሱስ ምን አለ? እስካሁን ድረስ ከአንተ ጋር ሲኖር ይህን ሁሉ ዘመን አታውቀኝምን? አላየኸኝምን? እኔን ያየ አብን አይቷል። ኢዮብ በመከራ ውስጥ ሆኖ በኮንፊዥን ውስጥ ሆኖ የመሰለውን ነው የተናገረው። የመሰለውን ተናግሮ መጨረሻ ላይ ንስሐ ገብቷል። ባለፈው አይተናል። ምዕራፍ 42 ላይ ሁሉን ታደርግ ዘንድ ቻይ እንደውን ከሐሳብ ይከለከል ዘንድ እንደማይቻል አሁን አወቅኩ። ለተናገርኩት ነገር ሁሉ እጸጸታለሁ። በአመድ ላይ ተቀምጬ ንስሐ እገባለሁ። ለተናገርኩት ነገር በሙሉ እጸጸታለሁ። ትላንትና እግዚአብሔር ሰጠ፣ እግዚአብሔር ነሳ እያለ ሲከራከር ከእግዚአብሔር ጋር ሲሟገት ነበር። አሁን ግን ያ ሁሉ ለተናገርኩት አይ ወዝ ሮንግ አለ። አይ ወዝ ሮንግ፣ ትክክል አልነበርኩም። የኢዮብ ጓደኞች ለተናገሩትም ነገር እግዚአብሔር መልስ ሰጥቷል፣ ልክ አይደላችሁም ብሎ። ስለዚህ እዛ ጋር ንግግራቸው ተቀባይነት አላገኘም ማለት ነው። ኢዮብም እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሏልና ስለዚህ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል እያለን ስብከት መስራት የለብንም። ኢዮብ ሰጠ ነሳ ላለው ንሳ ገብቷል። ኢዮብ ንሳ የገባበትን እኛ ግን ዛሬ እንሰብካለን። ብዙ ሰባኪዎቻችን ይሰብካሉ። አንዱ ሲተረጉም አሉ ሐናም መካን ነበረች እያለ በአማርኛ እየሰበከ ተርጓሚው ሐናም የመካነ ኢየሱስ አባል ነበረች ብሎ ተረጎመ አሉ። ሐናም መካን ነበረች የሚለውም ሐናም የመካነ ኢየሱስ አባል ነበረች ብሎ ሰዎች የመሰላቸውን ነገር እየተረጎሙ ነው በመጽሐፍ ቅዱስ ላይ የመሰላቸውን ነገር የመሰላቸውን ሐሳብ እየጨመሩ። ስለዚህ በመሰለኝና በደሳለኝ ሳይሆን በአውዱ መሰረት መተርጎም አለበት። ለማን የተነገረ መልእክት ነው የሚለውን ነገር ለይተን ካላወቅን እግዚአብሔር በክርስቶስ ሰርቶ የጨረሰውን የመስቀሉን ስራ አሁንም መልሶ እንዲሰራልን እንጠይቀዋለን። ለማን የተነገረ መልእክት ነው የሚለውን ነገር ካላወቅን በስሜ የተጠራው ሕዝቤ ሰውነቱን አዋርዶ ራሱን አዋርዶ በፊቴ ቢወድቅ ንስሐ ቢገባ ብንከባለል ማቅ ብለብሱ እኔ በሰማይ ሆኜ እሰማለሁ። ለማን ነው የተነገረው? ይሄንን ለይተን ማወቅ ያስፈልገናል። ይሄንን ካለየን ለማን የተነገረ መልእክት ነው የሚለውን ነገር ካለየን መስቀሉን አሻግረን በምርኮ ዘመን ለነበሩት በዛ በጠላት ወረዳ ውስጥ ለነበሩ ተማርኮ ለነበሩ አይሁዶች የመጣውን ያንን መልእክት በሙሉ ሰብስበን ተሸክመን በሃይማኖት ኮሮጆ ቦርሳ ውስጥ ተሸክመን መስቀሉን ተሻግረን አያችሁ፣ ጉዞን ሁሉ ተመልከቱ። ከመስቀል በፊት የተነገረ መልእክት ነው። ያንን ይሸከሙትና በሃይማኖት ቦርሳ ተሸክሞት መስቀሉን ተሻግሮ ያመጡታል ወደ አዲስ ኪዳን ቤተክርስቲያን አምጥቶ እርግፍ ያደርጉታል። እዚህ በክርስቶስ ደም ተዋይቶ የክርስቶስ አካልና ብልት ሆኖ የእግዚአብሔር ልጅ ሆኖ በክርስቶስ ውስጥ ባለፈው ሰኞ እንደተማርነው በክርስቶስ ውስጥ ተሰውሮ በአብ ቀኝ በተቀመጠ አዲስ ኪዳን አማኝ ላይ አምጥቶ ይዘረግፉታል። በክርስቶስ ኢየሱስ ተሰርቶ ያለቀው አንዱ ስራ ምንድነው? የኃጢአት ስርየት ነው፣ የኃጢአት ይቅርታ። አሁን ማንም ሰው ብድግ ብሎ በመንከባለል የኃጢአት ይቅርታ አያገኝም። ለምን? የኃጢአት ይቅርታ በመንከባለል በማልቀስ በመጮህ ሳይሆን በክርስቶስ ኢየሱስ በመስቀል ላይ ተሰርቶ ያለቀ ስራ ነው። ያንን ነገር በእምነት ነው የተቀበልነው። አንድ ሰው በክርስቶስ ኢየሱስ አምኖ ስድን አውቶማቲካሊ የኃጢአት ይቅርታ ተቀብሏል። ከዚህ በፊት በተማርናቸው ክላሶች ይህን ነገር ስለተማርን እዛ ውስጥ አሁን አልገባም። በክርስቶስ ኢየሱስ ስናምን አውቶማቲካሊ የኃጢአት ይቅርታ ተቀብለናል። የኃጢአት ይቅርታ ማለት ምን ማለት ነው? መዳን ማለት ነው። የኃጢአት ይቅርታ ምን ማለት ነው? መጽደቅ ማለት ነው።
ጸድቅ ያለው ካልን በክርስቶስ አምኜ ድኛለሁ ካልክ የኃጢአት ይቅርታ ተቀብያለሁ ያልክ ነው። ኃጢአት ይቅር ሳይባልማ እንዴት ትጸድቃለህ? የጸደቅከው እኮ ይቅር ስለተባልክ ነው። የዳንኮ እኮ ይቅርታውን ስለተቀበልክ እንጂ ገና ለወደፊት በንስሐ ይቅርታ ስለምትቀበል አይደለም። ያለፈው የአሁኑ የወደፊቱ ኃጢአት በመስቀል ላይ ተወግዷል። ኦልሬዲ ኢየሱስ የሞተው መች ነው? ከዛሬ 2000 ዓመት በፊት። ያነ ነበርክ አልነበርክም? ነበርሽ ያነ አልነበርሽም? ስለዚህ ያለው የአሁኑ ያለፈው የወደፊቱ በሙሉ ማለት ነው ኃጢአታችን በመስቀል ላይ ነው ተወገደው። ያንን በእምነት ተቀበልን። የኃጢአት ይቅርታ መቀበል ማለት መዳን ነው፣ መጽደቅ ማለት ነው። ጸደቅን ማለት የኃጢአት ይቅርታ ተቀብለናል። በየቀኑ ለምንሰራው ጥፋት ምን እናድርግ? አይምሮህን በእግዚአብሔር ቃል አድሶ። ለምን ትሰራለህ ኃጢአት? ማንነትን ማወቅ አለብህ። ለኃጢአት ሞታል። ኃጢአት ያንተ ነቸር አይደለም፣ ጽድቅ ነው። ነቸሬ ተፈጥሮ ጽድቅ ነው። ኃጢአት ያንተ ተፈጥሮ ለምን ትሰራለህ? አይ ተሳስቼ ስጋ እንደዚህ ፈትኖ ነው የሰራሁት። ስጋ በራሱ ኃጢአት መስራት አይችልም። ነፍስ፣ እውቀት፣ ስሜት፣ ፈቃድ ያለው በነፍስ ዓለም ላይ ነው። ነፍስ ከውስጥ ስትወጣ ስጋችን በድን ነው፣ ይሞታል፣ ይቀራል። ነፍሳችን በእግዚአብሔር ቃል ዕለት ዕለት ስትታደስ ያ በነፍሳችን ዓለም ላይ ያለው እውቀት ነው። ያ ፈቃድ፣ ያ እውቀት፣ ያ ስሜት ነው በስጋችን በአካላችን ላይ የሚገለጠው። ነፍሳችን ላይ ከሰራን፣ ነፍሳችን በእግዚአብሔር ቃል ከለወጥን ማለትም ፈቃዳችን፣ ስሜታችን፣ እውቀታችን ለኃጢአት ያለን እውቀት በጽድቅ እውቀት ሲለወጥ ስሜቶቻችን፣ ፈቃዳችን በሙሉ ይቀየራል። እውቀት ነው የሚነዳል። በነፍስ ዓለም ላይ ያለው እውቀት ያ ፈቃዳችንን ይቀርጸዋል፣ ስሜታችንን ሸፕ ያደርገዋል። ያን ጊዜ አካላችን፣ ስጋችን ልክ እንደ ፈረስ ጋሪ ፈረሱ ወደሚሄድበት ሁሉ እንደሚከተለው የነፍሳችንን ፈቃድ፣ በነፍሳችን ውስጥ ያለውን ፈቃድ ያንን ተከትሎ ነው የሚሄደው ስጋችን እንጂ በራሱ የራሱ ፈቃድ የለውም ስጋ። ስለዚህ እያልን ያለነው ምንድን ነው? ለማን የተነገረ መልእክት ነው የሚለውን ነገር መለየት ካልቻልን በክርስቶስ ኢየሱስ ተሰርቶ ያለቀውን ስራ እግዚአብሔር መልሶ እንዲሰራልን እንጠይቀዋለን። በተሸነፈ ጠላት እንታለላለን። ሰይጣን ተሸንፏል። ነገር ግን ሽንገላ ውስጥ ይላለ። አሁን ሰይጣን በሴፍና በጦር ሳይሆን በሽንገላ ነው የሚዋጋን። የሰይጣን ትልቁ መሳሪያ በአዲስ ኪዳን ሽንገላ ነው፣ ውሸት ማለት ነው። የሰይጣንን ውሸት መለየት እንችላለን። ለማን የተነገረ መልእክት ነው የሚለው ነገር ይህን ነገር መለየት ካቃተን በተሸነፈ ጠላት፣ በተሸነፈ ሰይጣን በሱ ሽንገላ እንታለላለን። በክርስቶስ ኢየሱስ ያገኘነውን ማንነት እንዘነጋለን። በክርስቶስ ኢየሱስ ያገኘነውን ማንነት እንዘነጋለን። መቼ? ለማን የተነገረ መልእክት ነው የሚለውን ነገር ለይተን ካላወቅን። በመጨረሻም ለማን የተነገረ መልእክት ነው የሚለውን ነገር ለይተን ካላወቅን ጥሩ አማኞች ሳይሆን ጥሩ ሃይማኖተኞች እንሆናለን። በክርስቶስ ኢየሱስ የተሰራውን ስራ አለመረዳት ሰውን ሃይማኖተኛ እንጂ አማኝ አያደርገውም። ስለሆነም አንድን የመጽሐፍ ቅዱስ ክፍል በምናነብበት ጊዜ ማወቅ ያለብን ቁልፉ ነገር፣ ሁለተኛው ቁልፉ ነገር የተነገረው መልእክት ለማን ነው? በዚህ ስር አንድ 3 ነገሮችን ቶሎ ቶሎ ብዬ አነባለሁ። ለማን የተነገረ መልእክት ነው? መጽሐፍ ቅዱስ ለ3 ቡድኖች ይናገራል። ለ3 ዋና ዋና ቡድኖች የሚናገረው የመልእክት ተቀባዮች በመጽሐፍ ቅዱሳችን ላይ በ3 ዋና ዋና ቡድኖች ተከፍሏል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 32 ላይ ለአይሁድም ቢሆን ለግሪክ ሰዎችም ቢሆን ለእግዚአብሔር ቤተ ክርስቲያንም ቢሆን ማሰናከያ አትሁኑ። እዚህ ላይ 3 ክፍሎች በግልጽ ተቀምጠዋል። ለአይሁድ ቢሆን ይላል፣ አይሁድ። ለግሪክ ሰዎች፣ ግሪኮች አይሁዶች አይደሉም፣ አሕዛቦች ናቸው። አሕዛብ የሚለውን እዚህ ጋር እናያለን። ቀጥለው ለእግዚአብሔር ቤተ ክርስቲያንም ቢሆን ይላል። ለእግዚአብሔር ቤተ ክርስቲያን የሚል ነገር አለ እዚህ ጋር። መጽሐፍ ቅዱስ መላውን የሰው ዘር በዓለም ያሉትን የሰው ዘሮች በሙሉ በ3 ዋና ዋና ቡድኖች ይከፍላቸዋል። አንደኛ አይሁድ፣ ሁለተኛ አሕዛብ፣ ሶስተኛ የእግዚአብሔር ቤተ ክርስቲያን። ገላትያ ምዕራፍ 3 ከቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም ይላል። አይሁዳዊ ወይም የግሪክ ሰው፣ የግሪክ ሰው የሚለው ሁልጊዜ አሕዛቦችን ነው። ግሪኮች አይሁዶች አይደሉም።
አሕዛቦች ናቸው። ብዙ ጊዜ አይታችሁ እንደሆነ አሕዛብ የሚለውን በተለይ የኛ ማህበረሰብ አሕዛብ የሚለውን ቃል ጌታን ለማያምኑ ሰዎች ለማያውቁ ሰዎች ነው የሚሰጠው። እሷ እኮ አሕዛብ ናት፣ እሱ እኮ አሕዛብ ነው ይባላል። አሕዛብ ነው ማለት ኮንቴክስቱ አሁን በብዙዎች አይምሮ ውስጥ ያለው ምንድን ነው? ኢየሱስን ያላመኑ ሰዎች አሕዛብ ናት እሷ። መጽሐፍ ቅዱሳዊ ዴፊኒሽን ትርጉሙ ግን እንደዚህ አይደለም። መጽሐፍ ቅዱስ አሕዛብ ብሎ የሚጠራው በስጋ ዘር አይሁዳዊ ያልሆኑትን ነው። አሕዛብ ማለት በስጋ አይሁዳዊ ያልሆኑ ሰዎች ህዝቦች ነው። ስለዚህ በእስራኤል አገር ወይንም በሌላው ሀገር ተበትኖ ያሉ አይሁዶች ከአይሁድ ውጭ ያለው ማህበረሰብ በዓለም ዙሪያ ያሉት አሜሪካ፣ አፍሪካ፣ አውሮፓ፣ ኤዥያ ከአይሁድ ውጭ ያለው ማህበረሰብ በአጠቃላይ አሕዛብ ተብሎ ነው የሚጠራው። አሕዛብ ማለት በኢየሱስ ክርስቶስ አምኖ ያልዳነ ሰው ሳይሆን አይሁዳዊ ያልሆነ ሰው ማለት ነው። ስለዚህ ግሪኮች አይሁዳዊ ስላልሆኑ በአሕዛብ ውስጥ ነው የሚመደቡት። ኢትዮጵያኖች፣ አፍሪካኖች አይሁዳዊ አይደሉም፣ በአሕዛብ ውስጥ ነው የሚመደቡት። በክርስቶስ ኢየሱስ አምነን የዳንን እኛም አሕዛብ ነን። ገላትያ 3:28 ላይ ምንድን ነው የሚለው? አይሁዳዊ ወይም የግሪክ ሰው ወይም አሕዛብ የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ የጾታም ልዩነት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። በክርስቶስ ኢየሱስ አንድ ሰው ናችሁና። ይሄ አንድ ሰው የተባለው ማን ነው? የትኛው ሰው ነው? አዲሱ ፍጥረት፣ የክርስቶስ አካል ቤተ ክርስቲያን፣ በግሪክ ኤክሌሽያ ይባላል። ቤተ ክርስቲያን ኤክሌሽያ ማለት ለአንድ ዓላማ ተጠርቶ የወጣ ማህበር ወይንም ጉባኤ ማለት ነው። እግዚአብሔር ለዓላማው ከጨለማ ከሞት ከኃጢአት ለራሱ ክብር በልጁ ሞትና ትንሣኤ ጠርቶ ያወጣው ማህበር ጉባኤ ማለት ነው ቤተ ክርስቲያን። እስቲ ዛሬ ምን ቀረላችሁ? ምን ተማራችሁ? ከዛሬው ክላሳችን የቀረልንን ነገር የተማርነው ነገር ማይኮቻችንን እየከፈትን ለአንድ 5-10 ደቂቃ የውይይት ጊዜ ይኖረናል። ከዙም ላይ ከቴሌግራም ላይ ማይኮቻችሁን እየከፈታችሁ ሀሳባችሁን ሼር ማድረግ ትችላላችሁ። እሺ ቀዳሚ ልሁን። ቀጥል። ከቴሌግራም ላይ ነው። ቀጥል። አሁን እነዚህ እግዚአብሔርን ቃል እንደዚህ በሚገባ ጳውሎስ ለጢሞቴዎስ የጻፈው ሁለተኛ ጢሞቴዎስ 2:15 ላይ ያለው በሚገባ መከፋፈል በዚህ በእኛ ዘመን እንደዚህ ተምረን ቢሆን ኖሮ ቤተክርስቲያን አሁን ያለችበትን መልክ መያዝ እንደማትይዝ በጣም 100% እርግጠኛ እንደሆን የሚያደርግ ትምህርት ነው እና ብዙ ጊዜ ኢዮብ የተናገረውን እግዚአብሔር እንደተናገረ ሐና የተናገረችውን በጣም በጥሩ ምሳሌ ከእግዚአብሔር ቃል እውነት እየገለጥክልን ነበርና እነዚህን ኢዮብ ንስሐ የገባው እኔ በጣም እሷ ነገር በጣም እንትን ያለ ኢዮብ በራሱ ምዕራፍ 42 ላይ ንስሐ ገብቶ ያለፈውን ስህተት ስቲል መስበክ እየተሰበከ መድረኮች ላይ መኖሩ ይሄ በክርስቶስ የተሰራልንን ዘንግቶ ሰው ቤተክርስቲያን ውስጥ ከእግዚአብሔር ሩቅ ሆኖ እንዲኖር ቀንበሩ የሚሰብርለት አንድ የሆነ ቅድም ምሳሌ እንደሰጠው ሐዋርያ ተብሎ ወይም ነቢይ ተብሎ ራሱን የሰየመ ፍለጋ እንዲዞር በቃ ሃይማኖተኛ ድሮ በአይሁድ ስርዓት ውስጥ ያሉ ፈሪሳውያን ሆኖ በቃ ራሱን አስረዝሞ ልብስ ለብሶ ይመጣል እንጂ ቤተክርስቲያን ውስጥ መዝሙር ይችላል እንጂ ከእግዚአብሔር እውነት የራቀ እንደሆነ በጣም ማሳያዎቹ አሁን በእኛ ዘመን ያለው ቤተክርስቲያን ነው። በጣም ይህንን እግዚአብሔርን በሚገባ ለመረዳት ሩቅ ያደርገናል። እግዚአብሔር በልጁ በኢየሱስ ከእርግማን ዋሽቶን ሳለ
የእርግማን ሰበራ በተባለበት ኮንፍራንስ ተሰብስቦ እርግማን ለማሰበር መሮጥ መዞር እንደዛ አይነት ህይወት ውስጥ ከቷል እና በጣም እግዚአብሔር አምላክ ይባርካችሁ። ያው አሜን። ተባርካል፣ ተባርካል። ድንቅ ሰው፣ በጣም ተባርካል።